ሰላም ውድ ተመልካቾቼ እንደምን አላችሁ? ይህ ጤና ለእናቶች የተሰኘው ፕሮግራም ነው። ዶክተር ምህረቱ ነኝ። ዛሬ ለማህበረሰቡ በጣም አስፈላጊ ያልኩትን መረጃ ይዤላችሁ መጥቻለሁ። ይህም ሾተ ላይ የምንለውን ርዕስ ነው ላቀርብላችሁ የፈለኩት ወይንም ደግሞ አርኤች አይዞ ኢሙናይዜሽን እንድትከታተሉ በአክብሮት ጠይቃለሁ። ካሁን በፊት ላይክ ሼር እና ሰብስክራይብ ያላደረጋችሁ ላይክ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ ተመልካቾቼ አርኤች አይዞ ኢሙናይዜሽን ወይንም ደግሞ ይሄ ስለ ሾተ ላይ የሚለውን ርዕስ ከመነጋገራችን በፊት ማወቅ ያለብን ነገር አለ። ይህም ምንድነው? ስለ ደም አይነቶች የሚለውን ኮንሰፕት ማወቅ አለብን። የሰው ልጅ 4 የተለያዩ የደም አይነቶች አሉት። እነዚህም ኤ፣ ቢ፣ ኤቢ እና ኦ የምንላቸው የደም አይነቶች ናቸው። እንግዲህ ስለ ሾተ ላይ ለመነጋገር በጣም አስፈላጊ የሆነው የደም አይነቱ ብቻ ሳይሆን አርኤች ፋክተር የምንለው ነው። ይህ አርኤች ፋክተር የምንለው ኦን ዘ ሰርፌስ ኦፍ አርቢሲ የምናገኘው ዲ አንቲጂን የምንለው አለ። አንዳንድ ሰዎች ላይ ይህ ዲ አንቲጂን ኦን ዘ ሰርፌስ ኦፍ አርቢሲ ሊኖር ይችላል። አንዳንድ ሰዎች ላይ ደግሞ ላይገኝ ይችላል። ስለዚህ አንድ ሰው የደም አይነቱ ኤም ሆነ ቢ ኤቢ ወይንም ደግሞ ኦ ሆኖ ኦን ዘ ሰርፌስ ኦፍ አርቢሲ ወይንም ደግሞ ይሄ የቀይ የደም ሴሉ ሰርፌስ ላይ ዲ አንቲጂን የምንለው ካለ አርኤች ፋክተሩ ፖዚቲቭ ነው ማለት ነው። የደም አይነቱ ደግሞ ኤም ሆነ ቢ ወይንም ኤቢ ወይንም ደግሞ ኦ ሆኖ ኦን ዘ ሰርፌስ ኦፍ አርቢሲ ይሄ ዲ አንቲጂን የምንለው ከሌለ ደግሞ አርኤች ኔጌቲቭ ይባላል ማለት ነው። ስለዚህ ስለ ሾተ ላይ ለመነጋገር ሞር የሚያስፈልገው ምንድነው ማለት ነው? አርኤች ፋክተሩ ነው ማተር የሚያደርገው ማለት ነው። ስለዚህ አንዲት እናት አሁን የደም አይነትሽ ምንድነው ስትባል ኤ ነው ወይንም ደግሞ ቢ ነው ኤቢ ነው ወይንም ደግሞ ኦ ነው ልትል ትችላለች። ይሄ መረጃ አስፈላጊ ነው። በእርግጥ ግን ለሾተ ላይ የሚባለው ችግር ተጋላጭ ናት ወይስ አይደለችም የሚለውን ለማወቅ አርኤች ፋክተሩን ማወቅ በጣም አስፈላጊና ግዴታ ነው ማለት ነው። ስለዚህ አንዲት እናት ለምሳሌ የደም አይነቷ ኤ ነው እንበል። ስለዚህ ኦን ዘ ሰርፌስ ኦፍ አርቢሲ ወይንም ደግሞ ይሄ የቀይ የደም ሴሉን ከበው ያሉ ዲ አንቲጂን የምንለው ካለ ስለዚህ አርኤች ፖዚቲቭ ናት ማለት ነው። አርኤች ፖዚቲቭ ከሆነች ኤ ፖዚቲቭ ይባላል ማለት ነው። ኤ ፖዚቲቭ ከሆነች ደግሞ ያው ለሾተ ላይ ተጋላጭ አትሆንም ማለት ነው። የደም አይነቷ ኤ ሆኖ ግን ኦን ዘ ሰርፌስ ኦፍ አርቢሲ ይሄ ዲ አንቲጂን የምንለው ከሌለ የደም አይነቷ ምን ይባላል ማለት ነው? ኤ ኔጌቲቭ ነው ማለት ነው። ኤ ኔጌቲቭ ከሆነ ደግሞ ይቺ ሴት ያው ዲተርማይን የሚሆነው በእርግጥ በፓርትነሯ ወይንም በባለቤቷ የደም አይነትና በተጸነሰው ጽንስ የደም አይነት ቢሆንም ኔጌቲቭ ከሆነ የሷ ወይንም ደግሞ ኤ ኔጌቲቭ ከሆነች ሌላው የደም አይነት ሆኖም ኤም ቢም ኤቢም ወይንም ደግሞ ኦ ሆኖ ግን አርኤች ፋክተሯ ኔጌቲቭ ከሆነ ለሾተ ላይ ተጋላጭ ናት ማለት ነው። ስለዚህ እነዚህ እናቶች ምን ያስፈልጋቸዋል ማለት ነው? ፈርዘር ኢቫሉዌሽን ያስፈልጋቸዋል ማለት ነው። እነዚህን ነው ዛሬ ለመነጋገር የፈለኩት። እሺ ውድ ተመልካቾቼ የሾተ ላይ የምንለው ችግር እንዴት ሊከሰት ይችላል የሚለውን ስንነጋገር የሾተ ላይ የምንለው ችግር እንዴት ሊከሰት ይችላል የሚለውን ስንነጋገር የመጀመሪያው ያው 3ቱ ክራይቴሪያዎች መሟላት አለባቸው። እነዚህም የእናቲቱ የደም አይነቷ ኔጌቲቭ መሆን አለበት ወይንም ደግሞ ይሄ አርኤች ፋክተሯ ኔጌቲቭ መሆን አለበት። የፓርትነሯ ወይንም ደግሞ የባለቤቷ የአርኤች ፋክተሩ ፖዚቲቭ መሆን አለበት። የተጸነሰው ጽንስ ደግሞ አርኤች ፋክተሩ ፖዚቲቭ መሆን አለበት። እነዚህ 3 ክራይቴሪያዎች ኑረው በእርግዝና ጊዜ ከጽንሱ ወደ እናቲቱ በፕላሴንታ ወይንም ደግሞ በእንግዴ ልጅ በኩል በቂ የሚባል ደም ወደ እናቲቱ ከገባ ነው። ይህ በሚሆንበት ጊዜ ኖርማሊ በእርግዝና ጊዜ ያው የእናትና የልጅ ደም ይቀላቀላል ተብሎ አይታሰብም። አንዳንድ ጊዜ ኦኬሽኖች አሉ። እነዚህም ምንድነው? ትራውማ በሚኖርበት ጊዜ ወይንም ደግሞ የተለያዩ ፕሮሲጀሮች በሚሰሩበት ጊዜ ወይንም ደግሞ እናቲቱ የደም መፍሰስ ካጋጠማት እና በምጥ ሰዓት ትንሽ የሚባለም ደም ቢሆን ከጽንሱ ወደ እናቲቱ ሊገባ ይችላል። ወደ ከእናቲቱ ደም ጋር ሊቀላቀል ይችላል ማለት ነው። በዚህን ሰዓት ይህ ከጽንስ ወደ የእናቲቱ ደም የተቀላቀለው ደም እንደምን ይቆጠራል ማለት ነው? እንደ ባዕድ ነው የሚቆጠረው ማለት ነው። ስለዚህ በዚህን ሰዓት
የእናቲቱ ሰውነት ውስጥ ይህ እንደ ባዕድ የቆጠረውን ከጽንሱ የመጣውን የደም አይነት እሱን ለማጥፋት ሲል የሚመረት ንጥረ ነገር አለ። ይህ ንጥረ ነገር እንግዲህ ይዘጋጅና በእናቲቱ ሰውነት ላይ ይቀመጣል ማለት ነው። ጉድ ይህ ከሆነ በኋላ የመጀመሪያው እርግዝና ላይ ወይንም ደግሞ የመጀመሪያው የተጸነሰው ጽንስ ላይ እንደው ያን ያክል ችግር ላይ ያስከትል ይችላል። የሚያስከትልበት አጋጣሚ ሊኖር ይችላል አንዳንድ ጊዜ። ይህም መቼ ነው ሊሆን የሚችለው? ከጽንሱ ወደ እናቲቱ እንደው አርሊ ጀስቴሽናል ኤጅ ብዙ የሚባል ደም ከፈሰሰ ይህ ችግር ሊፈጠር ይችላል። ግን አብዛኛውን ጊዜ ችግር የሚመጣው ቀጣይ የሚወለደው ወይንም ደግሞ ቀጣይ የሚረገዘው ጽንስ ላይ ነው ማለት ነው። ይህም የሚሆነው እንዴት ነው? እናቲቱ በመጀመሪያው ልጅ ያዘጋጀችው ይሄ ለሷ ሰውነት ባዕድ የሆነውን የደም አይነት ለመዋጋት የሚያገለግል ንጥረ ነገር፣ ይህ ንጥረ ነገር በቀጣዩ እርግዝና ጊዜ ከእናቲቱ ወደ ልጁ ይሄዳል። ይህ ምን ያደርጋል ማለት ነው? ይህ ንጥረ ነገር የተጸነሰውን ጽንስ የቀይ የደም ሴል የምንላቸውን እነሱን እንዲሰባበሩ ያደርጋቸዋል ማለት ነው። ስለዚህ የተጸነሰው ጽንስ ለቀጣዩ እርግዝና የተጸነሰው ጽንስ በቀድሞ እርግዝና የተዘጋጀው ወይንም ደግሞ የተመረተው ይህ ንጥረ ነገር ከገባ በኋላ ወደ ተጸነሰው ጽንስ ምን ያደርጋል ማለት ነው? ቀይ የደም ሴሎች እንዲሰባበሩ ያደርጋል። ከዛ ቀናቸው ከመድረሳቸው በፊት ደግሞ እንዲሞቱ እና ከጥቅም ውጭ እንዲሆኑ ስለሚያደርጋቸው፣ ስለዚህ ልጁ ለምን ተጠቂ ይሆናል ማለት ነው? ለደም ማነስ ተጠቂ ይሆናል ማለት ነው። ይህ የተጸነሰው ጽንስ የደም ማነስ ካጋጠመው ደግሞ ከዚህ ጋር ተያይዞ ብዙ ችግሮች አብረው ስለሚፈጠሩ ልጁ ላይ ጉዳት ያመጣል ማለት ነው። ይህ ጉዳትም እስከምን ያደርሳል ማለት ነው? ሰውነቱን እስከ ማሳበጥ እና ልቡ ፌል እንዲያደርግና ከዛም ደግሞ እንዲሞት ያደርገዋል ማለት ነው። ውድ ተመልካቾቼ ስለ ሾተ ላይ እንግዲህ ይሄን ያክል ግንዛቤ ካላችሁ፣ ሌላው በጣም አስፈላጊው ነገር ምንድነው? እንዴት መከላከል ይቻላል? ያው ችግር እንደሚያመጣ ተነጋግረናል። ስለዚህ ይሄን ችግር እንዴት መከላከል ይቻላል የሚለውን ነገር በጣም አስፈላጊ ነው ማለት ነው ለማህበረሰቡ። ስለዚህ የምንከላከልባቸው የተለያዩ መንገዶች አሉ። ይሄ ምንድነው? አንዲት እናት ለማርገዝ በምታስብበት ጊዜ ፕሪፈሬብሊ ከእርግዝና በፊት ኬር ያስፈልጋታል። ከባለፈው ቪዲዮ እንደሰራሁላችሁ ፕሪኮንሰፕሽናል ኬር በጣም አስፈላጊ ነገር ነው። በፕሪኮንሰፕሽናል ኬር ጊዜ የሚሰሩ የተለያዩ ላቦራቶሪዎች አሉ። ከነዚህ ላቦራቶሪዎችም አንዱ የደም አይነትን ማወቅ ነው። እንግዲህ በፕሪኮንሰፕሽናል ኬር ጊዜ ወይንም ደግሞ በእርግዝና ጊዜ እንደው እስከ 3 ወር ባለው ውስጥ እስከ ክትትል ቢጀመር መልካም ነው። በዚህን ሰዓት ከሚሰሩ ላቦራቶሪዎች አንዱ ይህ የደም አይነት ስለሆነ የደም አይነቷን ታውቃለች ማለት ነው። ስለዚህ አርኤች ፋክተራቸው ፖዚቲቭ የሆኑ እናቶች ለዚህ ነገር ተጠቂ አይደሉም፣ ሌላውን ኬር ይቀጥላሉ ማለት ነው። አርኤች ፋክተራቸው ግን ኔጌቲቭ ከሆነ ስለዚህ ቀጣይ የምናደርጋቸው የተለያዩ አካሄዶች አሉ ማለት ነው። ከነዚህም ውስጥ በእርግዝና ክትትል ጊዜ የደም አይነቷ እንግዲህ ለምሳሌ እንበልና ቢ ኔጌቲቭ ከሆነ አንዲት እናት ቀጣይ ምን ስቴፕ አለ ማለት ነው? የባሏን የደም አይነት ማወቅ ያስፈልጋል ማለት ነው። የሷ ቢ ኔጌቲቭ ሆኖ የባሏ የደም አይነት ደግሞ አርኤች ፋክተሩ ፖዚቲቭ ከሆነ ስለዚህ ቀጣይ የሚደረጉት ኢንተርቬንሽኖች ለእናቲቱ ያስፈልጋታል ማለት ነው። የሷ አርኤች ፋክተሩ ግን ቢ ኔጌቲቭ ሆኖ የባሏም ተመሳሳይ ከሆነ ለምሳሌ ቢ ኔጌቲቭ ወይንም ደግሞ ሌላው የደም አይነት ሆኖ አርኤች ፋክተሩ ኔጌቲቭ ከሆነ ስለዚህ የእሷና የባለቤቷ የደም አይነት ተመሳሳይ ስለሆነ የሚፈጠረው ጽንስ ደግሞ ከነዚህ ከሁለት አንዱ ስለሆነ የሚወስደው ስለዚህ ተመሳሳይ ስለሆነ የሚሆነው ፈርዘር ኢንቨስቲጌሽን እና ኢንተርቬንሽን አያስፈልግም ማለት ነው። ስለዚህ የባሏ የደም አይነት ፖዚቲቭ ሆኖ የእሷ ደግሞ ኔጌቲቭ ከሆነ ቀጣይ የሚያስፈልጉ ኢንተርቬንሽኖች አሉ ማለት ነው። ስለዚህ አንዲት እናት ይህን ክራይቴሪያ ካሟላች የሷ አርኤች ኔጌቲቭ ሆና የባሏ አርኤች ፖዚቲቭ ከሆነ 28ኛው ሳምንት ላይ የሚደረግ ምርመራ አለ። ይህ ምርመራ ምንድነው? ከ28ኛው ሳምንት በፊት ከጽንሱ ወደ እናቲቱ ደም ተቀላቅሎ
ችግር አምጥቶ ከሆነ ቼክ የሚደረግ ምርመራ አለ። ኢንዳይሬክት ኩምብስ ቴስት ማለት ነው። ይህ ኢንዳይሬክት ኩምብስ ቴስት 28ኛው ሳምንት ላይ ተሰርቶ ኔጌቲቭ ከሆነ አርኤች ኔጌቲቭ ከሆነ አንታይዲ የሚባለውን መድኃኒት መውሰድ ያለባት ማለት ነው። ፖዚቲቭ ከሆነ ግን ዋንስ ሰንሲታይዝድ ስለሆነች አያስፈልጋትም ማለት ነው። ስለዚህ ቤስት ሴታፕ ላይ ቢሆን ኖሮ የሷ ኔጌቲቭ ሆኖ የባሏ ፖዚቲቭ ከሆነ ከ28ኛው ሳምንት ላይ የተጸነሰውን ጽንስ የደም አይነት ማወቅ ይቻል ነበረ። ከነዚህም ውስጥ የእናቲቱን የደም አይነት ይዞ ከሆነ ወይንም ደግሞ የተጸነሰው ጽንስ ኔጌቲቭ ከሆነ አርኤች ፋክተሩ መድኃኒት አያስፈልጋትም፣ ምክንያቱም ተጋላጭ ስላልሆነች ማለት ነው። 28ኛው ሳምንት ላይ ተጋላጭ የሆነችን እናት አንታይዲ የሚባለውን መድኃኒት መውሰድ ያለባት ማለት ነው። ቀጣይስ ከወሊድ ጋር ተያይዞ ደግሞ ከጽንስ ወደ እናቲቱ የሚፈስ ደም ስላለ አብዛኛውን ጊዜ ይሄ ሴንሲታይዜሽን የሚባለው ችግር ሊከሰት የሚችለው ከወሊድ ጋር ተያይዞ ዲዩሪንግ ሌበር ኤንድ ዴሊቨሪ ስለሆነ እንደተወለደ የልጁን ወይንም ደግሞ የህፃኑን የደም አይነት ዲተርማይን እናደርጋለን ማለት ነው። ስለዚህ የልጁ የደም አይነት አርኤች ፋክተሩ ኔጌቲቭ ከሆነ እናቲቱ ተጋላጭ ስላልሆነች ይሄ አንታይዲ የሚባለው መድኃኒት አያስፈልጋትም ማለት ነው። የልጁን የደም አይነት ዲተርማይን አድርገን ግን አርኤች ፋክተሩ ፖዚቲቭ ከሆነ እናቲቱ ተጋላጭ ስለሆነች ይሄ አንታይዲ የምንለው መድኃኒት መውሰድ ያለባት ማለት ነው። በጣም አሪፍ። በተለያዩ ምክንያቶች እንግዲህ አንደኛ መድኃኒቱ ላይ ይገኝ ይችላል፣ ሁለተኛ ደግሞ በኢኮኖሚ ምክንያት መድኃኒቱን ወዲያውኑ እንደተወለደ መስጠት ካልተቻለ እስከ 28ኛው ቀን ባለው ድረስ እስከ 28ኛው ቀን ባለው ጊዜ ድረስ ይህን መድኃኒት መውሰድ ይቻላል። አይዲያሊ ያው ይሄ ሰንሲታይዜሽን ሪስኳን ለመቀነስ ሲባል ይህ አንታይዲ መሰጠት ያለበት እንደወለደች ዊዝን 72 አወር ወይንም ደግሞ በ72 ሰዓት ውስጥ ነው መሰጠት ያለበት። ግን እነዚህ ችግሮች ካሉ እስከ 28ኛው ቀን ባለው ድረስ ይህን መድኃኒት መውሰድ ይቻላል ማለት ነው። ችግሩ ምንድነው? የተወሰደበት ጊዜ በረዘመ ቁጥር ፕሪቨንት የማድረግ እንትኑ ፕሮባቢሊቲው እየቀነሰ ይሄዳል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ውድ ተመልካቾቼ ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የምትፈልጉት ቪዲዮ ካለ እንዲሰራላችሁ በተለይ ደግሞ እናቶችን በሚመለከት ለመስራት ዝግጁ ነኝ። ኮሜንት ሴክሽን ላይ አስቀምጡልኝ። መልካም ጊዜ ባላችሁበት